ማንንም እርሾ አይፈልግም። የማንንም የእጅ ውጤት አይፈልግም። ራሱን ተማምኖ የሚሰራ አባት አለ። የማንንም እርዳታ አይፈልግም። ወይ 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 እነዚያ ታላላቅ ሰዎች ከዙሪያችሁ የሄዱት፣ እነዚያ ይወዷችሁ የነበሩ ዞር ዞር ያሉት፣ እነዚያ ቤተሰቦች ዞር ዞር ያሉባችሁ ከፍተው እኮ እንዳይመስላችሁ እግዚአብሔር ራሱ ነው ብድግ 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 አድርጎ ዞር ያረጋችሁ። ምክንያቱም ብቻን ስለሚፈልግ ብቻን ሊሰራ ስለሆነ ኢየሱስ እንዲህ አለ፣ እኔ ልለይ ነው የመጣሁት አለ። ልለይ ነው የመጣሁት አለ። ለተደበላለቀ አልሰራም አለ። የተደባለቀ ሕዝብ አልፈልግም አለ። ሕዝቤን እለይና ራሴ እሰራዋለሁ አለ። ኧረ ጌታ ምንድነው የምትለው ስትለው እንዲህ ይላል፣ እኔ ነኝ እኔ ነኝ እኔ ነኝ እኔ ነኝ። እርግጠኛውን እነግራችኋለሁ የብዙዎች ጥያቄ ተመልሶ ይወጣል ዛሬ። ለካ አንተ ነህ ብለህ ትሄዳለህ። እኔ እኮ እንትና መስለውኝ ነበረ። ለካ አንተ ነህ። ግድ የለም ይሄዱ በጊዜ ይመጣሉ። ግድ የለም ይሄዱ በጊዜ ይሰበሰባሉ። ለካ ብቻዬን ፈልገኸኝ ነው። ለካ ይሄን እንዳልፍበት ነው። ለካ ልትሰራኝ ነው። ለካ አቧራዬን ብቻዬን ልታራግፈው ነው። ለምን መሰለህ? የነዛ ሰዎች አስተዋጽኦ ቢኖርበት የሆነ ቀን አደባባዩን ስትይዘው እንዲህ ይላል፣ እኔ እኮ ነኝ ያኔ። ይገርማል። ሸሚዝ አልነበረውም፣ እኔ ነኝ ሸሚዝ የገዛውለት። ይገርማል። ጫማ አልነበረውም ቅያሪ፣ እኔ ነኝ አንድ ቀን እጁን ይዤ ፒያሳ እጄ የገዛውለት። እኔ ነኝ እኮ የሚበላው አልነበረውም፣ ጤፍ አስፈጭቼ የሰጠሁት። ይገርማል። 1 ሊትር ወተት ተከራይቼ ልጆቹን ያጠጣውለት እኔ ነኝ ይላል። አብ ግን ያው ልጁን ከፍሎልህ እኔ ነኝ ይልሃል። አብ ግን ልጁን ከፍሎ አይገርምህም? አብ ግን ታላቁን ኢየሱስን ከፍሎ አንድ ቀን በአደባባይ እኔ እኮ ነኝ ብሎ አቅም ታውቃለህ? ዝም በሉ እነ ከሌን ዞር ያረኩት እኔ ነኝ ይልሃል።